ኢላ ምን ላድርግ? ላንተ ብዬ እኮ ነው ምርቅ። ለነገሩ ብትቀየመኝም አልፈርድብክም፣ ግን ጠልቼክ እንዳልሆነ አስብ። ሰብለ ብርክቲ አስደንግጪ። ምን ያስደነግጠኛል? ለምን ደነግጣለሁ? ኤላን ተደበቀች ስታየው ነበር። ልትነኪው ስትይ ነው እኔና አንቺ የምንጣላው። ተደብቆ ማየቱን ደግሞ ቀስ በቀስ ታቆሚዋለሽ። ለምን ተደብቄ አየዋለሁ? ድንገት ሰልፍ ነው ያየሁት። ተይ ተይ፣ እኔም መዋሸታችን የልብሽን በደንብ ነው ማቀው። ቆይ ሸሚዙን ሰጠሽው? አልሰጠሁትም። ለምን? አጥበሹ የምወደውን ሽቶ ቀበታሽ ይዘሽልኝ ነይ ስላለኝ። መቼም አይልሽም። አንቺን የሚያስታውሰውን ነገር አይፈልግም። ምናልባት ፍቅሩ እንዳይቀሰቀስበት ፈርቶ ይሆናላ። ኤላ አንዴ ከእጅሽ ወጥቷል። ተስፋ ብቆርጭ ይሻልሻል። እኔ ከሞትኩ ሰርዶ ይብቀል እንዳለችው ኤላ የኔ ካልሆነ የማንም አይሆንም። እሱ እንግዲህ ኤላም ብቻ። ቆይ ግን እየተቀናቀንሽኝ ነው ልበል? ምንድን ነው? ብርክቲ አርፈሽ ማትቀመጪ ከሆነ ትልቅ ጦርነት ውስጥ እንገባለን። ያውልሽ ቅድም ጆኒን ተረሳሽ ያወራሁት ስላሳዘንሽኝ ነው። ካልሆነ አጣላችሁ ነበር። አሁንም ቢሆን ደግሜ እነግርሻለሁ፣ አታደርጊውም። እንድንጣላ አትፈልጊም። ከጆኒ ጋር እንደማጣላሽ ሁሉ ከኤላ ጋር ማጣላት እንደማልችል ነው እንደምታስቢው? ኤላ ፊት አይሰጥሽማ። ለምሳሌ ሹራቡን እንድሰጠው እንደሰጠሽኝ ነግሬዋለሁ። በውሸት የምታገኘው ፍቅር አይኖርም። እሺ እማገኘው ሰውን እማስመልሰው የኔ ነበር፣ አሁንም የኔ ይሆናል። እልህ ባታስገብኝ ጥሩ ነው። ለዚህ ድፍረትሽ ትንሽ ቅጣት ይጠብቅሻል። ምን እንደምታመጪ እናያለን። እማመጣውን አሳይሻለሁ። ከማደርገው ኢሚኒቷን አደርጋለሁ። ትችላለሽ።